ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላማችሁ ይዘው ያላችሁበት። ዛሬ በአዲስ ቪዲዮ ተመልሻለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ። በጣም ቆይቼ ስለመጣሁኝ ሰብስክራይበሮቼ ረስታችሁኛል በብዛት እና እስቲ በአዳዲስ ቪዲዮ ስመለስ ያው እንገናኛለን ብዬ ተስፋ አድርጋለሁኝ። ዛሬ ይዤላችሁ መጣሁ ቆንጆ የፀጉር ማስክ ይሆናል። ይሄም በተለይ ፀጉራችሁ ደረቅ ለሆነ ለሚሰባበር እናቶች ደግሞ ከሆናችሁ ከወለዳችሁ በኋላ እየተነቃቀለ የተሰባበረ ካስቸገራችሁ ፀጉራችሁን ከኔ ጋር አብረን እናሳድጋለን ብዬ ተስፋ አድርጋለሁኝ። እና የምጠቀመው አንድ ሙዝ፣ በተለይ የበሰለ ሙዝ ቢሆን ይመረጣል። የበሰለ ሙዝ በሚሆን ጊዜ ከፀጉራችን ላይ ቶሎ ስለሚለቅ ስናስለቅቀው ማለት ነው፣ ሲታጠብ ቶሎ ስለሚለቅ የበሰለው ሙዝ ቢሆን የተሻለ ይሆናል። ሌላው በተጨማሪ የምንጠቀመው የኮኮናት ኦይል ነው። የኮኮናት ኦይል የማይስማማችሁ ከሆነ የአቮካዶ ኦይል ወይንም የአርጋን ኦይል መጠቀም ትችላላችሁ። ሌላም አይነት ኦይል መጠቀም ትችላላችሁ፣ ምንም ችግር የለውም። ሌላው እንቁላል ነጩን አልጠቀምም። ለምን? ፀጉሬን ስለሚያደርቅብኝ ነው። በተለይ ፀጉራችሁ ሎው ፖሮሲቲ ከሆነ ቀለም ካለው አትጠቀሙት እና በጣም ነው የሚያደርቅባችሁ። ሌላው ወተት እጠቀማለሁ። ወተት ደግሞ ያው በውስጡ ቅባትነት ስላለው በተለይ ደግሞ ቅቤው ያልወጣ ወተት ቢሆን ይመረጣል። ሆል ሚልክ የሆነ ማለት ነው። እሱ የተሻለ ነው። በሱ ነው ማቀጥ ነው። ወተት የማይስማማችሁ እንደ አለርጂ የሚሆንባችሁ ካለ እሱን አለመጠቀም ትችላላችሁ። በውሃ ማቅጠን ትችላላችሁ፣ ወይ በቅባት ብቻ ማቅጠን ትችላላችሁ። እንደዛ ካደረግን በኋላ በደንብ እናዋህደዋለን። ከፈለጋችሁ በማሽን መፍጨት ትችላላችሁ። እኔ እንደዚህ አድርጌ ነው የተጠቀምኩትኝ፣ ምንም ችግር የለውም። እና ይሄንን ፀጉራችሁ ባይጎዳም ኖርማል ጤናማ ፀጉር ላላችሁ ሰዎች መጠቀም ትችላላችሁ። ያው እንክብካቤውን የፀጉሩን እንክብካቤ ለመጨመር እና ቆንጆ አድርጎ እንዲያድግልን ያገለግላል ማለት ነው። ነገር ግን ፀጉራቸውን በጣም ከተጎዳ፣ አሁን እኔ ፀጉሬ በጣም ተጎድቶብኛል በቅርብ ጊዜ። በፊት በደንብ አድጎ ነበር፣ እንደገና ተጎድቷል። አሁን ደግሞ የማሳደግ ጉዞ ላይ ነኝ ያለሁት። ስለዚህ ለእንደዚህ አይነት በቀለም ለተጎዳና ለተበጣጠሰ ፀጉር መጠቀም እንችላለን። ጤናማ ለሆነም ፀጉር መጠቀም እንችላለን። እኔ የምጠቀመው እንግዲህ እንዳያችሁት በአንድ ሙዝ ላይ 3 ማንኪያ ያህል ኮኮናት ኦይል ነው። ፀጉራችሁ ብዙ ከሆነ በዛ አድርጋችሁ ሙዙንም 2 ማድረግ ትችላላችሁ። የኮኮናት ኦይሉንም በዛው መጠን መጨመር ትችላላችሁ። ፀጉራችሁም ጤነኛ ለሆነ ሰዎች ደግሞ ይሄን ያገለግላል ማለት ነው። እኔ ለልጄም ፀጉር ለራሴም ፀጉር ነው የምንጠቀመው። የእሷ ፀጉር በጣም ጤነኛ እና ወፍራም ነው። በፊት ዩቲዩብ በምሰራ ጊዜ በጣም ትንሽ የነበረ ፀጉር ነው። የተለያዩ ፕሮዳክቶች እንደዚህ እየተጠቀምኩ ነው እያሳደግኩላት። ግን የእሷ ፀጉር ቀለምና የተለያዩ ኬሚካሎች ስለማይጠቀም ጤናውን እንደጠበቀ ነው ማለት ነው። የእኔ ቀለም ትንሽ ስላረኩበት ተጎዳብኝ። ስለዚህ አሁን እሱን እያስተካከልኩ ነው። ቻሌንጅ ከፈለጋችሁ አብረን እናሳድጋለን። ነባር የቻናል ቤተሰብ የሆናችሁ ከዚህ በፊት የነበራችሁ ካላችሁ እጅግ በጣም አድርጌ አመሰግናችኋለሁኝ። እስካሁን ድረስ አብራችሁን ስላላችሁ፣ አዳዲሶችም ከሆናችሁ ቤተሰብ እንሆንና አብረን እንቀጥላለን ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ልታዋሩን ከፈለጋችሁ ቲክቶክ ላይ ኢትዮ ግሎ በሚል ተመሳሳይ ስም ታገኙኛላችሁ። አመሰግናለሁ። በቀጣይ እንገናኝ ባይ